ለሴቶች ድሃ አያምር ወቋትችን እኔ እንደዛ አይደለሁም እኔ ምንም አይኖሮ ምናምን የሚሉ ሴቶች ውሸታቸው። ጠንከር ያለ ጎበዝ የሆነ ጥሩ ገንዘብ ያለው ስራ የሚሰራ ሰው ከሆነ ነው የሚያገቡት እንጂ መልኩን አይቶ አያገቡትም። ወንድሞች ደግሞ የሚሸወዱት እንደዛ ነው። ፍሪዝህን አሳምረህ ከረባትህን አድርገህ ምንም የታክሲ የለኝም ካልካት ዝንጀሮ ነው የምትመስለው። ኢሚዲየትሊ ዝንጀሮ መስለህ ነው የምትታየው። ሴቶች ይኸውልህ አጭር አልወድም፣ መላጣ አልወድም፣ ቦርጫም አልወድም ምናምን የሚሉት ውሸት ነው። በጣም የሚያስጠላ አልወድም የሚሉት መላጣ የተባለ ሰው በጣም ይገርማቸዋል። አሁን እግዚአብሔር ረድቶኝ 70 ሚሊዮን ብር አካውንቴ ላይ አሁን አስገብቼ አቤት መላጣው እኔ እኮ እንደመላጣ ደስ አይልም። መላጣ ፕሮቫይደር ከሆንክ ያንተን ቁመት አይታያቸው እንዲህ ነው የሚያዩ። እግዚአብሔር እንደሱ አድርጎ ስለፈጠረ ሴቶች የሚያስቡት በምንድን ነው? ልጆቼን እኔን ከአደጋ ይከላከላል ወይ? ታንቺ ግር ያኖረናል ወይ? ስለ ልጆቿ ገና ያልወለደቻቸውን ልጆች ሁሉ ነው የምታስበው። ፕሮቴክት ያደርገኛል ወይ? ከእሱ ጋር ስኖር የተጠበቅኩ ነኝ ወይ ብላ እንጂ የምታስበው ያንተን ሽቶ እዛ ተቀባው፣ መስሪያ ቤት ተቀባው። ሴቶች እንደሱ አያስቡም። ወንድሞች ሚስጥር እየነገርኳቸው ቤተሰቡን ቀለል አርቆ የሚያኖር ልጆቹ ምንም ሳይቸገሩ በትክክል ዘና ብሎ የሚማሩ ከሆነ ምንም ይሁን ያምራል። ሲያምር እግዚአብሔር የፈጠረውን አፈጣጠር ነው የምነግራቸው። ወንድ ምንድን ነው? ፕሮቫይደር ነው፣ አቅራቢ ነው፣ አምጪ ነው፣ አባት ነው።